አይዟችሁ ተረጋጉ። የሰማነው ቃል አለ። ካልሰማነው ወጀብ የሰማነው ቃል ይበልጣል። ካልሰማነው ችግር የሰማነው ቃል ይበልጣል። ካልሰማነው የመርከብ መሰበር የሰማነው ቃል ይበልጣል። ያንን በቀርጤስ እያለሁ የተናገርኳችሁን ሁሉ ብትሰሙ ኖሮ ይሄ ሁሉ በእናንተ ባልሆነ ነበረ። ብትሰሙ ኖሮ አብጀሩም ሄዶይኒ ብትሰሙ ኖሮ ነግሬያችኋለሁ። ያለ መስማት ውጤት ነው። አሁንም አይዟችሁን የሰምቻለሁ። የሚሰበረው መርከቡ ነው። ያልተሰበረ ቃል ግን ውስጥ አለ። በሰላም እንሻገራለን አለ። አንድ ሰው ጮህ አሜን ይበልባል። አዎ ማንን መስማት? እግዚአብሔርን መስማት፣ ቃሉን መስማት። ቃሉን የሰማው ጳውሎስ መርከብ ተሰብሮ ተረጋግቷል። ሰብርባሪ ላይ ቆሞ ተረጋግቷል። ሞት ላይ ቆሞ ተረጋግቷል። ወጀብ ላይ ቆሞ ተረጋግቷል። መከራ ላይ ቆሞ ተረጋግቷል። እንደዚህ ይላችኋል፣ አይዟችሁ። የሁሉንም ኃላፊነት ወስዶ ራሱ አይዟችሁ ይላችሁ። ሰምቻለሁ። ጣውላው ተሰብሯል፣ አይቀርም። ያልተሰበረ ቃል ውስጥ ላይ ሰምቻለሁ። አትፍሩ፣ በርቱ። መርከብ ይሰበራል፣ እኛ ግን በሰላም እንደርሳለን። ሃሌሉያ። እሱ ነው እውነቱ። እውነቱ የቱ ጋር ነው ያለው? እዚህ ጋር ነው። መከራ የለም አንል አለ። ከመከራ በላይ ግን ቃል አለ። ከመከራው በላይ ድምጽ አለ። አሁን መከራውን ሳይሆን እኛ የምናሰላስለው ድምጹን ነው። አሁን ስማምለው መከራውን ሳይሆን ከመከራው በላይ ያለውን ቃል ልልህ የመጣሁት ቃሉን ስማ። ከመከራው በላይ መከራ ይቀጥላል፣ እኛም እንቀጥላለን፣ ጌታም ይቀጥላል። ደስ አይልም? ሰውየው ሰምቻለሁ አለ። ያለው ከነፍሰ ገዳዮች ጋር ነው። ግን ደስ የሚለው የሰማው ቃል ራሱ ለነዛ ነፍሰ ገዳይ እስረኞችም ጭምር፣ ለመቶ አለቃውም ጭምር አይዞ ይለዋል። እግዚአብሔርን የሚሰማ ሰው ደስ የሚለው ሁሉ ጊዜ ለየትኛው መከራ ሲሆን አናይም። ለመከራዎች ሁሉ መፍትሄ ነው የሚሆነው። መውጫ መንገዱን፣ ማምለጫ ቀዳዳ ጎዳናውን ያሳያል። አይዟችሁ ያን